السلام عليكم بسم الله والحمد لله والصلاة والسلام على رسول الله እንግዲህ በረመዳን ውስጥ ከሚሰሩ መልካም ስራዎች መካከል አንዱ ኢስቲግፋር ነው። ረሱል አለይሂ ሰላቱ ወሰላም ሚንበር ላይ ሲወጡ 3 ጊዜ አሚን ብለው ነበር እና ስለ ሶስቱ አሚንታ ምንነት ሲያብራሩ ምንድን ነበር ያሉት? ስለ አንደኛው ወመን አድረከ ረመዳን የረመዳንን ወር በህይወት በጤና አግኝቶ ደርሶበት ወሩን በአግባቡ ተጠቅሞ ኃጢያቱንም በጌታው ዘንድ ምህረት እንዲያገኝ ኢስቲግፋር ማድረግ ሲገባው ኢስቲግፋር ሳያደርግ ፈለም ይግፈር ለሁ ምንም ምህረትን ሳያገኝ ወሩ የወጣበት ሰው ፈአብዓደሁ አላህ ከራህመቱ ያርቀው ሲል ጅብሪል አለይሂ ሰላም እኔም አሚን ብያለሁ አሉ። ስለዚህ ወንድምና እህቶች በዚህ ወር ውስጥ ኢስቲግፋርን በጣም እናብዛ፣ ተውባ እናድርግ። ኢስቲግፋር በማብዛት ብዙ ጥቅም አለው። አባታችን ኑህ አለይሂ ሰላም እንደተናገረው ፈቁልቱ እስተግፊሩ ረበኩም ኢነሁ ካነ ገፋራ ምህረተ ሰፊ አምላክ ነው፣ ኃጢያታችሁን ይምርላችኋልና ጌታችሁን ምህረትን ጠይቁ አልኩ ይላል። በኢስቲግፋር ሰበብ ኃጢያት መማር ብቻ ሳይሆን ዩርሲል ሰማአ ዐለይኩም ሚድራራ ዝናብንም ከበላያችሁ የተንቧቧ አድርጎ ያወርድላችኋል፣ በብዛትን ይሰጣችኋል። ወዩምዲድኩም ቢአምዋሊን ወበኒን ንብረትና ልጆችንም ይጨምርላችኋል ይላል። ይሄ ሁሉ የኢስቲግፋር ጥቅም ነው። ረሱል አለይሂ ሰላቱ ወሰላም መን ለዚመ ኢስቲግፋርን ቋሚ ስራው ያደረገ በተደጋጋሚ የሚል ሰው ጀዐለ ላሁ ለሁ ሚን ኩሊ ዲቅን መኽረጃ ለጨነቀው ነገር ሁሉ መውጫ ቀዳዳን አላህ ያበጅለታል። ወሚን ኩሊ ሀሚን ፈረጃ ላሳሰበው ነገር ሁሉ መፍትሄን ያቀርብለታል። ወረዘቀሁ ሚን ሐይቱ ላ ያሕተሲብ ካላሰበው ስፍራ ይረዝቀዋል። ኢስቲግፋር ብዙ ጥቅም አለውና ወንጀለኞች በመሆናችን ሰበብ አስተግፊሩላህ የሚለውን ቃል ደጋግመን እንበል። ረቢ እግፊር ሊ ወቱብ ዐለየ ኢነከ አንተ ተዋቡ ረሒምን እንደጋግም። አላህ ይማረን፣ አላህ ይቀበለን። ወሰላሙ ዐለይኩም።